አብረኸው በመንገድ ሳለህ ከባላጋራ ጋር ፈጥነህ ተስማማ። ባላጋራ ለዳኛው አሳልፎ እንዳይሰጥ፣ ዳኛውም ለሎሌው እንዳይሰጥ፣ በወህኒም ትጣላለህ የሚል ቃል አለ። ይህ ቃል በማቴዎስ ወንጌል ምዕራፍ 5 ከቁጥር 25 ላይ የምናገኘው ነው። ባላጋራ የተባለ ማን ነው የሚለውን ነገር ስንመለከት ከህይወታችን ጋር የሚሄድ ነገር አለው። እንግዲህ በህይወታችን ውስጥ መጽሐፈ ወንጌሉ ወይም ደግሞ እንዳልኳችሁ ማቴዎስ ወንጌል ምዕራፍ 5 ላይ ያለው ትርጓሜው ስንመለከት ምንድነው የሚለው? ባላጋራ የተባለ አንድም ዲያብሎስ ነው፣ አንድም ደግሞ ፈቃድህ ነው፣ የሥጋ ፈቃድህ ነው ብሎ ይላል። እና ምን ለማለት ነው? ለምን አነሳው ይሄንን ነገር ካላችሁኝ፣ በህይወታችን ውስጥ በመንገድ ሳለ ሲባል በእድሜ ዘመናችን ውስጥ በምንኖርበት ዘመን ሁሉ ውስጥ በእድሜያችን ልክ ስንሄድ ከባላጋራ ከተባለ ከዲያብሎስ ጋር ፈጥነ ተስማማ ማለት ከሱ ጋር እንድንስማማ ሳይሆን ፈቃደ ሥጋህን ግዛ፣ ዲያብሎስን ተቃውሙት እርሱም ከእናንተ ይሸሻል እንዳለው ቅዱስ ጴጥሮስ እኛም ልንሸሸው ይገባል። የምንሸሸው ደግሞ በምንድን ነው? ፈተናውስ በምንድን ነው ሲባል ፈቃደ ሥጋችንን በማሸነፍ በስርቆት ላይ ያለን፣ በዝሙት ላይ ያለን፣ በውሸት ላይ ተጠምደን ያለን፣ በጥላቻ ላይ ተጥደን ያለን፣ ሌሎችን በመግፋትና ራስን በመውደድ ላይ ተጥደን ያለን፣ የጸሎት ሕይወት የሌለን፣ የጾም ሕይወትን የናቅን፣ ፍጹም መንፈሳዊነቱን ትተነው አሽቀንጥረን ጥለን የምንኖር ካለን፣ ስለዚህ ባላጋራችን ማንም አይደለም ሥጋዊ ፈቃዳችን ነው ማለት ነው። እና ወንጌሉም ይሄንን ነው የሚለው፣ ሥጋዊ ፈቃድህን እወቅበት አሸንፈው ነው። አለበለዚያ እስከተባለ ለዳኛ ይከስሃል ነው። ዲያብሎስ ከሳሻችን ነው። ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ላይ እንደተናገረው ዲያብሎስ ሊያበጥራችሁ ሽቶ ለምኖኝ ነበር፣ እኔ ግን ስለ እናንተ ማለድኩ ብሎ ያለው ቃል አለ። ዲያብሎስ እኛን አበጥሮ ሊጥለን፣ ከስኬታችን ሊያደናቅፈን፣ ከሕይወታችን ጎዳና ሊያሽቀነጥረን፣ ትዳር እንዳያምርልን፣ ልጆቻችን ለእኛ እንዳይታዘዙ፣ ስራችን፣ ስኬታችን እንዳይደምቅልን፣ ብቻ ፍላጎታችን ሁሉ እንዳይሟላልን ለማድረግ የሚጥረው ጥረት አለ። ይህንንም የሚያደርገው ሲባል በምንድን ነው ሲባል ኃጢአት ራሱ ሽተን እንድንሰራ ሽተን ሳይሆን እኛ ፈቅደን ሳይሆን እሱ በግድ ልክ እንደ ምርጫ ቅስቀሳ አንቀሳቅሶን በደንብ እንድንሰራው ያደርግና ከዛ ወደ ክርስቶስ ይቀርብና ወደ እግዚአብሔር ዙፋን ይከሰናል። እንዲያርጎ እያለ ባላጋራ ነውና ይከሰናል። ከዛስ ሥጋዊ ፈቃዳችንን ማሸነፍ አቅቶን በኃጢአታችን ቅድም በዘረዘርኳቸው ነገሮች ውስጥ ከቀጠልን ዞሮ ማደሪያችን መንግሥተ ሰማያት ሳይሆን ሲኦል ይሆናል ማለት ነው። በወህኒም ትጣላለህ ማለት በሲኦል ትጣላለህ ማለት ነው። ስለዚህ ሥጋዊ ፈቃዳችን ላይ ትኩረት ያደረግን ነገ እንደምንሞት ረስተን በተንኮል እየተንቀሳቀስን በማይረባ ነገር ላይ ተጥደን ያለን ክርስቲያኖች ካለን እባካችሁን ከዚህ ድርጊታችሁ ታቀቡ። ስኬት ወደ እናንተ እየመጣች ያልሆነው፣ ትዳር እየደመቀላችሁ እየሰመረላችሁ ያልሆነው፣ ትዳር ያጣችሁ፣ ስራ ያጣችሁ፣ ሰርታችሁም አልበረክት ያላችሁ፣ ብዙ ነገሮችን ያጣችሁት በገዛ ሥጋዊ ፈቃዳችሁ ላይ ዲያብሎስ ጠንክሮ ከእግዚአብሔር እያካሰሳችሁ ከስኬት እያራቃችሁ ነውና ያንን ነገር ተዉና ወደ ስኬታችሁ ወደ መልካም ነገራችሁ እንድትመለሱና እንድታገኙ ሥጋዊ ፈቃዳችሁን አሸንፉት። ባላጋራችሁን ድል ንሱት። በጾም በጸሎት በምጽዋት ድል ንሱት። እኔ ነገ ሟች ነኝ ምን አባቱ ብላችሁ ነገሮችን ትውት አድርጉና ወደ ስኬታችሁ ጎዳና ትመጣላችሁ በእርግጠኝነት። ስለዚህ ባላጋራችሁ እንዳይከሳችሁና ወደ ወህኒም እንዳትጣሉ እወቁበት፣ አሸንፉት፣ ድል አድርጉት። ይህንን መጽሐፍ ቅዱስ ያስተምረናል።